ስልጣንም መያዝ የማይፈልግ ሰው ብዙ የለም። ደስ ይላል። ኮብራ አለ፣ አጃቢ አለ፣ ብዙ ነገር ከኋላ አለ። የተከበራችሁ ሚኒስትሮች፣ ዛሬ ኢትዮጵያን ህልውና ለማስጠበቅ ብዙ ጀነራሎች፣ ኮሎኔሎች ከናንተ በላይ ልምድ ያላቸው የቆዩ ሰዎች በላስቲክ ውስጥ በሸራ ውስጥ በየተራራው እየተኙ ነው። እነሱን እዛ አስተኝተን ነው እዚህ ሶፋ ተቀምጠን የምንወያየው። ብዙ አትደነቁ። ቤቱ ጠባብ ቢሆን ከከፋ ድንኳን ውስጥም ስለሚተኛ፣ ላስቲክ ውስጥም ስለሚተኛ፣ ዛፍ ጥላ ስርም ስለሚተኛ ይሄን ያልተለማመደ ሰው እና የዓላማ ጽናት የሌለው ሰው የላቀውን እና የምንሻውን ነገር ለማምጣት ይቸገራል። ምክንያቱም ግብርና ሚኒስቴር እያልን ያለነው ቦቴ አድርገህ ከአርሶ አደር ጋር ዋል ነው። በእንደዚህ በሚያምር ቦታ ዋል አይደለም እያልን ያለነው። ንግድ ሚኒስቴር ምርቶቹን በየቦታው ሄዳ አይተህ እነዛን ምርት ከገዢ ጋር አገናኝ ነው እያልን ያለነው። የበለጠ ፈተና፣ የበለጠ ችግር፣ የበለጠ ተግዳሮት መጥቶ በዚያ ውስጥ አልፈን ነው የምንለውን ነገር የምናሳካው እና የዓላማ ጽናት ከሌለ ውጤት ማምጣት እንቸገራለን። እያንዳንዱ መሪ ራሱን ከውቅያኖስ ጋር ተግባርና ስራውን ከውቅያኖስ ጋር እያገናዘበ ማየት አለበት። ውቅያኖስ ሲደክመን ከዳርቻ ተቀምጠን ስናይ እጅግ የሚያዝናና፣ ገባ ብለን ስንዋኝ፣ በመርከብ ስንጓዝ፣ በጀልባ ስንጓዝ፣ በጄት ስኪ ስንጫወት በጣም የሚያስደስት ነገር ነው። ውቅያኖስ ማየት የማይፈልግ፣ በውቅያኖስ ዳር መዝናኛ ስፍራ መስራት የማይፈልግ፣ ቤት መገንባት የማይፈልግ ሰው የለም። ደስ ይላል። ግን ውቅያኖስና ስልጣን ሁልጊዜ ተረጋጉ አይደለም። ያ ለዘመናት ያዝናናችሁ ውቅያኖስ አንድ ቀን በወጀብ ተነስቶ ፎቁን አፈራርሶ መንደራችሁ ሊያጠፋ ይችላል። አንድ ቀን ልጆቻችሁ ይዛችሁ ገብታችሁ ከውስጡ አንዱን ወስዶ ሊሄድ ይችላል። ወጀብ አለ፣ አውሎ ንፋስ አለ፣ መናጥ አለ። ውበት ብቻ ሳይሆን ፈተና አለው። ለአይን መማረክ ብቻ ሳይሆን አይናችንን ገልጠን ለማየት እስክንፈራ ድረስ የሚያስፈራ አደጋና ወጀብ አለው። በዚህ ስልጣን ውስጥ ሁለቱም ነገር አለ። አልፎ አልፎ የተረጋጋና ያማረ የሚያስመስል ጊዜ አለ። አልፎ አልፎ ደግሞ ፈተናው ሲመጣ የምንፈተንባቸው የምንቸገርባቸው ጊዜዎች አሉ።